የቆመ ሰው ነው የሚቃጠለው። የእምነት ሰው ከሆን የመጽሐፍ ቅዱስ ሰው ከሆን ሰው ያላግባብ ደሙ ፈሶ ህይወቱ ጠፍቶ ተጭበርብሮ እያየ ዝም ልትል አትችልም። መንፈሳዊ ሰው ፍርዱን የሚፈርደው እግዚአብሔር ቢሆን ከጽድቅ ጋር መወገን ያስፈልጋል። ግብሬ ከንቱ ሆነ፣ ድካሜ በዛብኝ፣ አፌ ሞላው ውሸት። በደልን ስከተል ጽድቅን ሳሳድዳት፣ እውነትን ስሸሻት፣ የተፈጠርኩበት ዓላማ የጠፍቶኝ ወላዋይ ሆኛለሁ። ስጋዬን አይቼ ቁምቁ ይመስለኛል፣ ለካንስ ሙቻለሁ ሳላውቀው መቃብር መውረዴን፣ ከጽድቅ መልካም ርስት ድንገት መሰደዴን። እባክህ አምላኬ አንቺን አንሳና እንደገና ስራኝ፣ ልክ እንደ አልዓዛር መቃብሬን ክፈት ከኃጢአት አስነሳኝ። እባክህ አምላኬ። ሰላም ቤተሰቦች እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ በዛሬው ዕለት ከሱቁ እንድትወጣ ተብዬ ማስጠንቀቂያ ተሰጥቶኛል ማለት ነው። ዛሬ ሱቄን ለቅቄ እየወጣሁ ነው። እንግዲህ ከእናንተ የምፈልገው ጸሎት እንድታደርጉልኝ ነው። ይኸው እስካሁን ለ6 ለ7 ወራት የቤት ኪራይ በነፃ ስራ አልቦ ማለት ነው። ስራ የለም እኛ ጋር ስራ አልቦ ስከፍል ቆይቼ አሁን ጥምቀት ሲመጣ ማለት ነው ስራ በሚከፈት ሰዓት ቤቱን ለቀህ ውጣ ተብያለሁ ማለት ነው። እኔና ከእናንተ የምፈልገው ጸሎት እንድታደርጉልኝ ነው። በቅርቡ ቤት ባገኝ ጸሎት እንድታደርጉልኝ ነው የምፈልገው እና ጸሎት አድርጉልኝ እላለሁ ማለት ነው ቤተሰቦች። እና አሁን ጸሎታችሁ ያስፈልገኛል ማለት ነው። ከፍቶኝ እንዳልከፋኝ ይኖር ነበር፣ ዛሬ የባሰ ከፋኝ ማለት ነው። እና እንደዛ ነው። እስኪ አንድ ግጥም ልበልላችሁ። ጥርሴን አንድ በሉት ሳለቅስ ይስቃል፣ ሳዝን ይገለፍታል። በሱ ለቅሶዬ ተደብቋል፣ ለሱ ሀዘኔ ተሸፍኗል። ፍትህ ለለቅሶዬ ፍትህ ለሀዘኔ፣ በጥርሴ ጩኸቱ ተሸፍኗል የኔ። ፍትህ በደሉ ይሰማ የሀዘኔ ግፉ፣ ሁሉም ድምፅ ያሰማ እንዲታወጅ ሰልፉ። ጥርሴም ፍርዱን ያገኝ ሀዘኔ የሚፈርጥጥ፣ ጩኸቱን ያሰማ መድረኩ ይናወጥ፣ ለቅሶ ተስፋ ቆርጦ በደስታ እስኪለወጥ። ፍትህ ለሀዘኔ ሳቄን አንድ በሉት፣ ሙሾ ቤት አስቀረኝ ለቅሶ ቤት። ሀዘኔ በጥርሴ እጅግ ተጨቁኗል፣ የመጨቆን ፊደል ተምሮ ጨርሷል። ጥርሴን አንድ በሉት፣ ንገሩት፣ አስረዱት፣ አሰምሩት፣ አስቆጥሩት፣ አስጠርጥሩት፣ ምከሩት፣ አስመክሩት፣ እምቢ ካለ አስወግሩት። ሲነግሩት ላልሰማ እምቢ ለቀደመው መወገር ነው እንጂ ሌላ ምን ሊስማማው። ጥርሴን አንድ በሉት እባካችሁ ይላል ማለት ነው። ሲከፋኝ መናገር አልወድምና ሳቅ ምስቀው ማለት ነው። ለዛ ነው የገጠምኩት ግጥም። እና ቤተሰቦች በእውነት ጸሎታችሁ ያስፈልገኛል። እንደዛ ነው፣ ላስቸግራችሁ ነው ማለት ነው። እና እኔ ለሰዎቹ ያስከፋቸውም አልመሰለኝም። እኔ እንጃ፣ ለነገሩ እኔ ተንኮለኛ ልሆን እችላለሁ። ራሴን እንዲህ ነኝ ብዬ መናገር አልችልም። እኔ ሰውን ለማስከፋት ያክል ምደፍር አይደለሁም ማለት ነው። ሰው እንዳይከፋብኝ ጥንቃቄ አደርግ ነበር፣ ግን ሳላውቅ እኔ ላስከፋቸው አላውቅም። በሌለውበት ነው ወጥቶ እንዳገኘው እዚህ ቤት እንዳናገኘው ምናምን ብለው አስጠነቀቁኝና አሁን ቀይን እያወጣጣው ነው ማለት ነው። እንግዲህ እግዚአብሔር ይሆናቸው፣ ምንም ማድረግ አልችልም። ይሄ ሰው ቤት ያለ ሰው ምንም ሁሌም እንደዚህ ነው፣ ሁሌም መገፋት ነው። እግዚአብሔር እንግዲህ ያው የራሳችን እስከሚሰጠን ድረስ እንግዲህ ምንም ማድረግ አይቻልም ማለት ነው። ጊዜ ሁሉ እየተለዋወጠ ነው። እንግዲህ እየለቀኩኝ ነው ማለት ነው። ጸሎታችሁ እኔ ያስፈልገኛል። እንደምላችሁ ደጋግሜ እንዳልኳችሁ ጸሎት እንድታደርጉልኝ ብቻ ነው የምፈልገው ማለት ነው። እና አንድ ግጥም ደግሞ ልድገምላችሁ ማለት ነው፣ ይቅርታ እንዳላበዛባችሁና። አምና መቼ ነበር ይላል። አምና መቼ ነበር ካቻምና ነው እንዴ ባዶኝ አገኘሁት የቅርቡ ዘመዴ። አምና መቼ ነበር ዘንድሮ ነው ድሮ ጠፋብኝ፣ ድሮ ዘንድሮ በቃ ጠፍቶብኛል። ጊዜውም እንደ ሰው ፊቱን ተዟዙሯል።
አምናን ተውትና ትናንትን እናውራ። ትናንት መቼ ነው ተለውጦ አየሁት ደስታ በመከራ። የስ አወቅኩት አምና በካቻ አምና ለካስ ተቀይሯል። ዘንድሮም በድሮ ስሙን አስለውጧል። በምን አወቅ አትሉኝም? የአምናን ካቻ አምናናት የዘንድሮን ድሮ ለመረዳት ደርሶ በቂ ነው መመልከት የቤቱን ምሰሶ። አንዴ ወደ ግራ ኋላ ቀኝ ይዘማል። እየወዘወዘው ቋሚ ሁሉ ታሟል። ሰባኪው ቀዳሹ ሲሆን ሐሜተኛ፣ ሐቀኛው ለእውነት ይሞታል ሲባል የነበረው ሲሆን ሐሰተኛ። ውሸት ሲሞላበት በእውነት ተተክቶ ጠመዝማዛ ሲዞር ቀና መንገድ ትቶ ያለ በነበረ ደና በቆሰለ ጨዋ በዘራፊ ጥሬ በበሰለ ስራ በመቀመጥ ጸሎት በሙዚቃ ክረምት በጋ ሲሆን ደረቅ አፈር ጭቃ ሀብታም ድሃ ሲሆን ልመና ሲወጣ ጸጉራም የነበረው ሲሆን መለጥላጣ ስጋ በሽሮ ወጥ ሽሮ ወጥ በብጥብጥ አሮጌው በአዲሱ ደጉ በምቀኛ ቀና በጎባጣ ብልህ በጉረኛ በብርቱ ደካማ በከተማ ጫካ ሲተካ 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 ጊዜም ወደ ኋላ ይራመዳል ለካ ይላል ማለት ነው ግጥሜ። በእውነት እግዚአብሔር እኔ ወደፊት የሚመጣውን የማማረር ቅሬ በለኝ። በእውነቱ ብዙም እኔ ራሴን እደብቃለሁ እንጂ ብዙም ደስተኛ አይደለሁም። እዚህ ጋር መናገር አያስፈልግም ነበር፣ ግን ሀሳቤን ዝም ብዬ የሆነ ስሜቴን ሲይዘው በጣም እየተጎዳሁ ስለሆነ ነው። እንግዲህ ለእናንተ ስለምትረዱኝ ስለምታስቡልኝ በእውነት እናንተ ጋር ወደዚህ ሶሻል ሚዲያ እንዲመጣ ያደረገኝም እግዚአብሔር የተመሰገነ ይሁን ማለት ነው። እና ይሄን ሁሉ እያሳለፍኩ ነው። እግዚአብሔር እንግዲህ እናንተን የሚጠብቃችሁ እኔን የሚጠብቀኝ ሀገራችንም ሰላም ያደርግልን። እንግዲህ አመሰግናለሁ። ሰላም ሁኑልኝ፣ አትጥፉ። እንግዲህ ጸሎታችሁ ያስፈልገኛል። በድጋሚ ጸሎት አድርጉልኝ። አመሰግናለሁ። ኑሩልኝ። ወዳችኋለሁ፣ አከብራችኋለሁ።